በዚህም መሰረት ምርመራውን ያካሄደው ገለልተኛ ጽሕፈት ቤት የደረሰባቸውን 3 ድምዳሜዎች እንዲህ ዘርዝረዋል። አንደኛ፣ የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ ክፍል ያስተላለፈው ፕሮግራም የኢትዮጵያን መንግስት የሚቃወሙ ወገኖች አስተያየት በስፋት የተንጸባረቀበት በመሆኑ የሌላውን ወገን አመለካከት ያካተተ አልነበረም። ሁለተኛ፣ የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት ስለ ኢትዮጵያው ጠቅላይ ሚኒስትር በዚያ ዘገባ ያቀረበው መረጃ ትክክል ነው። ሆኖም ታሪኩን በስፋት ማስረዳት የሚያስችሉ ተጨማሪ መረጃዎችን አላካተተም። ሶስተኛ፣ የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በዘገባው ለኢትዮጵያ መንግስት ወገንተኝነትን አላንጸባረቀም። አድማጮች የሰማችሁት የአሜሪካ ድምጽና ሌሎች ዩናይትድ ስቴትስ የዜና አገልግሎቶችን በሚያስተዳድረው ብሮድካስቲንግ ቦርድ ኦፍ ገቨርነር ውስጥ የሚገኘው ገለልተኛው ጽሕፈት ቤት ጉዳዩን መርምሮ ማቅረቡን የአሜሪካ ድምጽ የገለጸበት ነበር።